And now guys, shower ገባና I'm gonna show you my skincare routine ምናምን and stay with me. ቀጥሎም ደግሞ ማረጋው ይሄን ነው የምጠቀመው ትሪትኖል ሬቲኖል ሶ ይሄን እጠቀማለሁ ማለት ነው ፊቴ ሲደርቅ። ቫዝሊን ለከንፈር በጣም ቆንጆ ነው። ፊቴ እስኪደርቅ ፀጉሬን እንድናድርገው ከስር ይሄኛውን ከፊት ለፊት ያለው ማለት ነው ብፈታው ደስ ይለኛል፣ ግን አሁን አልፈታው እንዲሁ። ከዛ ይሄ ኖርማል ፈሳሽ ቅባት ላይ ሮዝመሪ የተደረገበት ቅባት። ይሄ ብዙም ጋይስ ቅባት ምናምን አልጠቀምም ቆዳዬ ላይ፣ ግን ቆዳዬ ስለደረቀብኝ ምናምን ከዛ ማሳጅ አደረገው። ይህ ባይዜ ቃይስ ብዙ ጊዜ ማለት ነው ማታ ማታ ፀጉሬን ቅባት ተቀብቼው ምናምን እንትን አድርጌ መተኛ አይነት ሰው አይደለሁም። እንዲሁ ነው የምተወው፣ ግን እስቲ ሰሞኑ እንዲህ ማድረግ ጀምሬያለሁ። ከዛ ለውጡ ምን ያለ ጉዳይ ማለት ነው ጋይስ፣ ምንም አይነት ብጉር አልነበረብኝም ትላንትና። ከዛ ይታው በጣም ብዙ ሰዓት አዋራ ላይ ምናምን ቆሜ ውጭ ነበርኩኝ ፀሐይ ላይ፣ ለዛ ይመስለኛል ይሄን ዳክስ ማለት ነው ፀጉሬ ላይ እንቀባለን። ቆዳ ላይ ሳይሆን ፀጉሬ ላይ። ፀጉሬ እንዴት እየሸሸ እንደሆነ ፒስ መፍትሄ ካላችሁ ኮሜንት ላይ አስቀምጡልኝ። ኧረ በጠብኝ ወጪ እንዲያፍታታዋለን። ከዛ ለሎሽን ደግሞ ይሄንን በጣም ቆንጆ ነው ይሄኛው። አሁን ፊቴ ደርቋል። ሬቲኖል እናደርግበታለሁ። በጣም ትንሽዬ ናት በቃ። ዩት ጋይስ ቅንድቤ እያለቀ ነው። ስለዚህ ትንሽዬ ቫዝሊን አደርግበታለሁ። አልቋል እኮ ጋይስ ዩት ቅንድቤ ስማ። ከዛ አይላሽ ላይ አይሰባብርም አሉ አይኔ እንዳላስነካ። ከዛ ጋይስ ናይት ሩቲን ይሄን ይመስላል። ቴንክ ዩ ፎር ዋች